100% ለከፈላችሁ ደንበኞች እቺ መኪናና ሁለተኛ ደግሞ እዚህ ጋር ተደብቃ የምትገኘዋን የ3 ሚሊዮን ብር መኪና ለእርሶ ነው ሽልማት ይዘንላችሁ የመጣ ነው። ሰላም የዩቲዩብ ቤተሰቦቻችን፣ ዛሬ የምናየው የሳር ቤት ሳይት ሲሆን በ5,700,000 ብር ባለ ሁለት መኝታ የምንሸጠውን ሳይት ከቴምር ፕሮፐርቲስ ይዘንላችሁ መጥተናል። ሳይቱ የት አካባቢ እንደሚገኝ፣ በምን ያህል ዋጋ እንደምንሸጠው ፕላስ ደግሞ ቤት ምን አይነት አከፋፈል እንዳለው ዛሬ በደንብ የተብራራ ቪዲዮ ነው ለርሶ ይዘንላችሁ የመጣ ነው። ከኋላ ላይ የምትመለከቱት ህንጻ በ12 ወር ጊዜ ውስጥ እንደዚህ የተጠናቀቀ ህንጻ ነው። እንደምታዩት አሁን የታችኛው የሱቆቹ አካል አልቀው ከላይ ደግሞ የፊኒሺንግ ስራ እየሰራን የምንገኘው ሳይት ነው። በነገራችን ላይ ይህ ሳይት የሚገኘው ቫቲካን ኤምባሲ 100 ሜትር ርቀት ላይ የሚገኝ ሳይት ነው። ይህ የመጀመሪያ ሳይታችን ነው። እንደምታዩት በጣም ጥሩ ተደርጎ የተጠናቀቀ በፍለት የተሰራ ሳይት ነው። ውስጡ ላይ ምን ይዟል የሚለውን ላሳያችሁ ተከተሉ። የሳር ቤት ድምቀት የሆነው ብዙዎቻችን የምናውቀው የብዙ ወጣቶች የስፖርት ማዘውተሪያ የሆነው የስኬት ቦርዲንግ መለማመጃ ሜዳም ከኛ ሳይት ትይዩ ላይ የሚገኝ ሲሆን ብዙ ወጣቶች ስልጠና የሚወስዱበት እንዲሁም ራሳቸውን የሚያበቁበት ቦታ ነው። እንደምታዩት ይህ ህንጻ የራሱ የሆነ ስቴዲየም ነዋሪዎች የሚገለገሉበት ስቴዲየም፣ ጧት ስፖርት የሚጫወቱበት ስፖርታዊ እንቅስቃሴዎችን የሚያዘወትሩበት ራሱን የቻለ ስቴዲየም ገንብተናል። ከዛ በተጨማሪም ደግሞ ለልጆች መጫወቻ የሚያህል ይህን የሚያህል ቦታ አለ። ፕላስ ለልጆች የሚሆን የተለያዩ የመጫወቻ እቃዎችን እዚሁ ሳይታችን አጠገብ ላይ አስረክበናል። እንደምታዩት በኮሪደር ልማት የተዋበ ነው። ከሳር ቤት አደባባይ ኦልሞስት በ50 ሜትር ርቀት ላይ የሚገኝ ሳይት ነው። ይሄ የመጀመሪያው ሳይታችን ነው። ሁለተኛ ሳይት ደግሞ ከዚሁ ህንጻ 100 ሜትር ርቀት ላይ እንዳወጣን ይታወቃል። እዛ ላይ ደግሞ ያሉትን ፋሲሊቲዎች ፕላስ ደግሞ ምን አይነት ዋጋ እንዳለን በምን ያህል ጊዜ እንደምትረከቡት ቀጣይ የምናየው ይሆናል። ወደ ቀጣይ ሳይት ደግሞ ተከተሉ። ቀደም ያየነው ሳይታችን ላይ ኦሬዲ ሽያጮችን ጨርሰናል። አሁን ደግሞ ሁለተኛው ሳይት ላሳያችሁ ባልኩት መሰረት ሁለተኛው ሳይታችን ላይ ደርሰናል። ሁለተኛው ሳይታችን የሚገኘው እዛው ሳር ቤት ላይ ከሲልክ ሮድ ጀነራል ሆስፒታል ፊት ለፊት እንዲሁም ከቢላሉል ሀበሺን የምታውቁት ካላችሁ ደግሞ ከቢላሉል ሀበሺ 50 ሜትር ርቀት ላይ የሚገኘው ሳይታችን ነው። ሳይታችንን ላሳያችሁ። እዚህ ሳይት ላይ ባለ ሁለት መኝታ ለምሳሌ 81 ካሬ ሜትር ላይ ያረፉ ባለ ሁለት መኝታዎችን በ5,700,000 ብር ሙሉ 100% ክፍያ እንዲሁም ባለ 3 መኝታ ቤቶችን ደግሞ በ9,800,000 ብር ሙሉ ክፍያ እየሸጠን እንገኛለን። እዛኛው ሳይት ላይ ያመለጣችሁ እዛኛው ሳይት ላይ አምልጧችሁ የተቆጫችሁ ይሄ ድል ባያመልጠኝ ጥሩ ነበር ላላችሁ ከስተመሮቻችን ሁለተኛ ድል ይዘንላችሁ መጥተናል። እንዲሁም በረጅም ጊዜ አከፋፈል የቤት ባለቤት መሆን የምትፈልጉ ደንበኞቻችን ባለ ሁለት መኝታ 8,900,000 ብር ጀምሮ ለባለ 3 መኝታዎች ደግሞ ከ11,600,000 ብር ጀምሮ የቤት ባለቤት መሆን ትችላላችሁ። ከእርሶ የሚጠበቀው 20% ቅድመ ክፍያ ብቻ ሲሆን ቀሪውን ደግሞ በ3 ዓመት ጊዜ ውስጥ ያለምንም ወለድ ያለምንም ጭማሪ ከፍለው የቤት ባለቤት መሆን የሚችሉበትን እድል ይዘን መጥተናል። በ20% ቅድመ ክፍያ ብቻ የዲፕሎማቲክ መንደር በሆነችው መሃል ሳር ቤት ላይ የቤት ባለቤት ይሆኑ እንላለን። በነገራችን ላይ እነዚህ መኪኖች እርስዎ ነው የሚጠብቁት። እንደሚታወቀው ቢአይዲዎች ከ3,400,000 ብር ድረስ እየተሸጡ ይገኛሉ። እርስዎ ለምሳሌ ሳር ቤት ላይ የሚገኘውን ባለ ሁለት መኝታችንን በ5,700,000 ብር ቢገዙን ራሱ እቺ መኪና ደረሰዎት ማለት ክሎዝ ቱ ወደ 2 ሚሊዮን ብር አካባቢ አውጥተው መሃል ሳር ቤት ላይ የቤት ባለቤት ሆኑ ማለት ነው። እና ጉላክ ለማለት እወዳለሁ። እንዳልኳችሁ ለበለጠ መረጃ ታች ላይ ባለው ስልክ ይደውሉልን። እናመሰግናለን። ቴምር ፕሮፐርቲስ